ስሜ ሜሮን ይባላል። የአዳማ ልጅ ነኝ። ከአንድ ልጅ ጋር ያረኩትን የማረሳው የወሲብ ታሪኬን ላጋራችሁ። አንድ ቀን እኛ ቤት አንድ ብቸኛ ሴት ልጅ ተከራየች እና በገባችበት ቀን ዕቃዎቿን እያስገባን ውቡ ቂጧንና ቀዩ ሰውነቷን እያየው ፈዘዝኩ። በዛው ቀን በደንብ ተግባብተን ዕቃውን አስገብተን ስንሰራት ካልበላሽ ብዬ ከበዛው ቤተሰብ ጋር ትታወቂያለሽ ቢያትሽ ብላኝ ወደ ገብቼ ልብስ እየቀየርኩ ሳለ በሩ ተከፈተ። ሲከፈት አዲሷ ተከራይ ነች። እኔ ደንገጥ ብዬ ራቁቴን እንዳለው ስቃ ምንም እንዳልፈራ እና ልብሴን እንድቀይር ነግራኝ አልጋዬ ላይ ተቀመጠች። እኔም ለባብሼ ወጣሁና ወደ ኪችን ገብተን መሰራራት ጀመርን። ከዛ ሁሉም ቤተሰብ ተዋውቃ እራታችንን በልተን ተለያየን። ከዛ በንጋታው ስራ እንደማትገባ ነግራኝ ሰፈሩን እንድትጎበኝ የሆነ ቦታ ስንደርስ መለስ አመመኝ ብላኝ ቤት ደርሰን እሷን ቤቷ ደረስኳትና ወደ ክላሴ ልሄድ ስል ነይ እንጂ እኔ ጋር አለችኝ። እኔም እሺ ብዬ ገባሁና ቁጭ በይ አለችኝ። ከዛ እሺ ብዬ ተቀምጬ ስልክ ተደውሎላት ከቤተሰቦቿ ነበርና ተናዳ ሳለ ወደ እሷ ጠጋ አልኩና ምን እንደተፈጠረ ስጠይቃት ቤተሰቦቿ እንድታገባ በተደጋጋሚ እንዳስጠነቀቋት ነገረችኝ። ጎተተችኝ። ከዛ ዞር አርጋ ከንፈሬን ጎረሰችው። ከዛ ደንግጬ ሳለ በሩን ቆለፍ ወደ እኔ ስትመጣ ምን እያረገች እንደሆነ እየጠየኳት በድጋሜ ፍታ ሳትሰጠኝ ከንፈሬን ሳመችኝ እና እኔም በለበስኩት ቢጃማ ውስጥ እምሴን ስነኳካው ታወቀኝ እና ይዛኝ ወደ አልጋዋ ጣለችኝ። እዛው የቀለጠ መሳሰም ላይ ሆነን ልብሳችንን አውልቀን እምሴን ስትስልኝ በጣም ቾኩኝ። ከዛ ዝም ደረገኝ። ውፍፍ እያልኩኝ ቾኩኝ። እኔ ከዚህ በፊት ተልሶልኝ ስለማያውቅ የማላውቀው ዓለም ውስጥ ገባው። ከዛ በጣቷ ቂጤን መብዳት ስጀምር አረረረ በማለት ጠበቅ አርጌ ያስኳት። ከዛ ከረጨሁኝ በኋላ የእሷን መላስ ጀምር ደስ በሚል ድምፅ ውፍፍ እንደሱሱ እያለች መቀበር ጀመረች። ከዛ በድጋሜ እየተሳሳምን ተነስታ ለበሰችው። ከዛ እንዳፈነድድ ነግራኝ ብፈራም በጣም ደስ ስለሚል ተስማምቼ እንዳለችኝ ሆንኩ። ከዛ ረጅሙን ቆለጥ አምጥታ እምሴ ውስጥ ስታስገባው በጣም ቾኩኝ። ከዛ ፓንቷን አንስታ አፌ ውስጥ ከተተቸው። ያኔ እያልኩ በደንብ ብብ እያልኩ መቀባጠር ጀመርኩ። ያኔ ያለ የሌላ ኃይሏን ተጠቅማ በዳች። እኔም ራሴን ሳትኩ ስነሳ ራሷ እንደሷ እንዳረገችኝ አርጌ ስበዳት በደንብ እንድበዳት እየነገረችኝ መቀባጠር ጀመረች። ያኔ እኔም አፍን ሲይዛት ነከሰችን። ተናድጄ ፓንቴን አፍዋ ውስጥ ጨመርኩባት። ከዛ በደንብ በድቻች። አንዴ ተቀብላ በቂጤ ልትበዳኝ ስትል ተበድቼ እንደማላቅ ስነግራት ዝም በይ ደስ ይልሻል ብላ ቆለጡን በቅባት አርሳ ስምጥጥ ስታረገው ማላውቀው ዓለም ውስጥ ገብቼ መለፍለፍ ስጀምር በአዱ አጋፌን በአንዱ እጇ ደግሞ ጸጉሬን ጨምድዳ ይዛኝ ትጋልበኝ ጀመር እና ሁለታችንም ረጭተን ተለያየን እና ከዛን ቀን በኋላ እሷ ቤት ሄድኩ እና ታሪካችንን ከወደዳችሁ ላይክ አርጉ እና ይህን ይመስላል። ታሪኩን ከወደዳችሁት ሰብስክራይብ ሼር